ሰላም ቤተሰቦች እንዴት ናችሁ? እነሆ ሰራተኛው አደይ የተሰኘውን ድራማ በጥራት ለእናንተ ተጋብዝልኝ። ምን እያደረክ አንተ ወሽካታ ስልኬን አምጣ። አንተ ና ሴታውን ወይ ግሩ ለጋብዛችሁ ብሎ ሰራልን አይደል? ይሄ ሁሉ አንተ ጥፋት ነው። በሬ ሆይ ሳሩን አይተህ ገደሉን ሳታይ ማለት እንዳንተ ነው። እጋበዛለሁ ብለህ ይኸው ሚስጥራችንን አንፈሸፈሽኩ። እንደዚህ ያደርገናል ብዬ መች አሰብኩ። ይኸው ዝም ብለህ የምትወሰነውን ነገር ማቆም አለብህ። ዝም ብለህ እንዳትወስን። ይኸው እንደውም ታውን በኋላ እኔ የምልህን ትተገብራለህ። አከተል ምንድነው የምትይው አንቺ ደግሞ? መጣን አንከፍላለን። ይኸው ቆመናል አይደለም? ምን ያለሽ 400 ብር 400 ብር ላይ ዘፍቆን ሄደ። ይሄ ዘፈቅ ጫኔ ወይ ይሄ ጥፋት ያንተ ነው አይደል? አዎ አየህ አይደል ጥፋትህ? አዎ በለ ጥፋቱ ማካካሻ ምን ታደርጋለህ? 400 ብሩን ትከፍላለህ። አብረን አለ ይጠጣን 200 አንተ 200 ነው ይከፍላልን። ጫኔ 200 ቢኖረኝ እኔ የሱ ልጅ እንታያረጋለሁ። ና ጫኔ ልጋብዝህ አለልህም ነበረ። ይኸውልህ ጓደኛዬ ነህ አንተ። እኔ እስከ ታመጣዋለሁ። እባክህ ተባበረኝ፣ ተጋግዘን ከጉድ እንውጣ። ሰማህ ሆይ? ይኸው ይሄን ነገር ጋሽ ከፌ ከሰሙ እኛ ላይ መተማመናቸው ይሸረሸራል። ወሳቸው ደግሞ እዚህ ውስጥ ምን አገባቸው? ይሄ ሰው እኮ ስልኩን ወስዶ ሲያወራ ነበረ። በል ደውል። ምን ብሏቸው ይሆን? አዎ ደውላቸው። ደውሎ ምንድነው በአራት መለክ ያረቄ እንዲህ ፍፍ የሚያደርግህ? አምጣው። አሎ ኧረ መጣችልህ ጫኔ። ደግሞ አጠና ይዛለች እባክህ። ወይ እንዴ ምን አንቺ ልጅ ቆይ ለምንድን ነው የምትከታተለው? ቆይ ለምንድን ነው የምትሮጡት? በቤታችሁ መተን ደግሞ አታናችሁ ነበር። እቤት ደግሞ ምን ልሰሩ ነው የመጣችሁት? አደይ ገጠር እንደሄደች ሰምታችኋል አይደል? አደይ ምን ሆነች? ዳይመንድ የአደይ መኖሪያ ቤት የምታውቀው አንተ ነህ። ስለዚህ ዘይን ትሄዳለህ ማለት ነው። እና ታዲያ ባቁስ አደይ ጋር ውሰደኝና አደይን ይዘናት እንምጣ። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አደይን ሄዳችሁ ልታምጣት ነው? እኔ ወደዛ መንደር መሄድ አልፈልግም። ለምን አደይን ሄዶ ማምጣት አስፈለገ? ፈልጋት ነው እንዴ? አደይ ከዚህ ስትሄድ ሳናቅ ብዙ ነገር አስቀይመናት ነው ሄደችው። ስለዚህ አሁን አደይን ይቅርታ መጠየቅና መመለስ እፈልጋለሁ። ለዚህ ግን ጊዜ የለንም። ዛሬውኑ መሄድ አለብን። አዎ ዳይመንድ፣ አደይን ሄደን ከዛ ሰውዬና ከአባቷ ይዘን መምጣት አለብን። ኧረ እባክህ ቀልደኛ። እዛ ድረስ የምትሄድበት ጨላለህ እንዴ? ተቀማጭ ብር አለ እንዴ? ኧረ እባክህ በናሳማ ቀልድ የለም። ዳይመንድ አትስገብገብ፣ ስንመለስ እንሞላዋለን። ለብር ከሆነ እኔ ሙሉ ወጫችሁን እሸፍናለሁ። የምርህን ነው? አዎ ዳይመንድ፣ ጊዜ የለንም እንሂድ። ቆይ እናንተ ሁለታችሁ ላፈቀራችኋት የኔ መንከራተታው ምንድን ነው የሚባለው? ብቻ አደይን እናግኛት እንጂ ክሳለሁ ዳይመንድ። እንደዛ ከሆነ ይመቸኛል። እንሂድ በቃ። አንተም ትሄዳለህ? አዎ እሄዳለሁ። አንተ ደግሞ ምን ልትሰራ ነው የምትሄደው? አደይን ላመጣት ነው። አደይን ለማሳመን እኔና ዳይመንድ በቂ ነን። ሌሎቻችሁ እዚህ ሁኑ እሺ? እንዴ ዴቭ፣ እኔ አንተ በሌለበት እዛ ቤት ብቻዬን አልሄድም። ገጠር ትሄጃለሽ ሊዱ? አዎ ሄዳለሁ። እዚህ ከቤዛና ከፍቅር ጋር ተቃጥዬ ከመሞት ካንተ ጋር እዛ ገጠር ብሄድ ይሻለኛል። እኔም ያለ ኪንጎ የትም አልሄድም። እሺ አሁን ጊዜ የለንም እንሂድ። እሺ ሻንጣ ምናምን አንይዝም? ሴትዮ ቫኬሽን አይደለም እሺ፣ የምንሄደው ሰው ፍለጋ ነው። እንዴ እና ኦሌንም እኮ ሳልሰናበተው ነው የምሄደው እኔ። ይኸውልሽ ሊዱ፣ የዛን ልጅ ስም እንዳትጠሪሽ። ምን አደረገ እሱ? በቃ አቡ እንሂድ በቃ፣ ሰዓት የለንም። መኪና ያመልጣለች። ስሚኝ ማህቴ፣ ያቺ ሮማን ያገባች ጊዜ እንዴት እንዳላሳይሽ። እንዴት ነበር? የአይኔ አበባ አበባ የአይኔ አበባ አበባ የአይኔ አበባ ሮማን የኔ ጓድ የአይኔ አበባ አገባች ሙሽራ። እንዴ ታዲያ ምን ልታገባ ነው አንቺ? አንተ ምን ሆነህ ነው? አሹዬ ምን ነክቶ ነው? ማን አሮጦ ነው የመጣው? አደይ ከዚህ መሄድ አለብሽ። ወዴት ነው የምንሄደው? አሹ ምን ነው የተፈጠረ አዲስ ነገር አለ? ምን ሰምተህ ነው? አባትሽ ከተማ ይመጣ መኪና አጥቶ ነው እንጂ እዚህ መሆንሽን አውቋል። እንዴ እንዴት አወቀ? ቆይ አንተ ለሰው ተናግረሃል እንዴ? ኧረ እኔ በፍጹም ለማንም አልተናገርኩም። ብርሃን እንዴት? ቆይ እህቴ እዚህ መምጣቷን ሊያውቅ ቻለ? ከሶስታችን ውጭ እኮ ማንም የሚያውቅ ሰው የለም። እንዴ አለልኝና ጫኔ አደይ እዚህ እንደሆነች ያውቃሉ። የት አይተውኝ?
የእነሱ መንደር እኮ የኛ የድሮ ቤታችን ነው አይደል? አዎ። ነገር ግን ጠላ ሊጠጡ እዚህ ብርቅዬ ጋር ይመላለሳሉ። ውጭ ስትወጪ አይተውሽ ይሆናል። ወይ ጉድ! አሁን መቼ ነው ከእኛ ራስ የሚወርደው ይሄ ሰውዬ? ምን ተሻለን እንደው? እኔም ታልልኝና ከጫኔ ጋር ላወራ ስሞክር ነው የጫኔ ስልክ ሲጠራየውና ሸሽጌ እየወጣሁ። ከዛስ? ተዛማ አባታችሁን አወራሁት እንደ ጫኔ ሆኜ። ምን አለ? ከተማ ወደ ገጠር የሚዘልቅ መኪና አጥቼ ነው እንጂ እስከ ነገ አሊያም ዛሬ ማታ እዚህ ደርሳለሁ ብሏል። አደይ እዚህ እንዳለች ያውቃል? አዎ ያውቃሉ ብርሃን። አለልኝና ጫኔ እሳቸው እስኪመጡ ድረስ አደይን አፍኖ ሸሽገው እንዲያስቀምጧቸው እንደተመካከሩ ነግረውኛል። እንዲሁ ይሄ የተረገመ አባታችሁ መቼ ነው አርፎ የሚቀመጠው? እና ሻው ምን ባደርግ ነው የሚሻለኝ? ዛሬ በዛሬ አታገኝም አደይ መኪና። ወይ እስከዛ ተሸሽገሽ ቆይተሽ እዚህ ደርሰው አተውሽ ሲመለሱ ትመጪ? እሺ ቆይ አሁን የት ነው የምሸሸገው? አደይ ብርሃን ከዚህ ራቅ አድርጋ ትውሰድሽ። እኔ መጥቼ መልእክት ስነግራችሁ ትመለሳላችሁ። አዎ እንደሱ ይሻላል። በይ ብርሃን ቶሎ በይና ባገልግል ምግብ ቋጥሪ። በኋላ አሹም አብሯችሁ ይሄዳል። እማዬ አንቺንማ እዚህ ብቻሽን ጥለንሽ አንሄድም። አደይ እናትሽም እንዳያደርጓት ብለሽ ነው? አዎ ልጅ፣ እኔን እንደሆነ ማንም ቀና ብሎ አይናገረኝ። ይህን ያህል ስጋት ከገባሽማ እናንተን አድርሼ ወደማይ ይመለሳሉ። እዚያ ተው አሹዬ፣ እኔን እንደሆነ ማንም እየመጣ አይደለ እንዲህ የሚፈነጭብኝ። ይልቅዬን እናንተ ማንም እንዳይደርስባችሁ በቶሎ ሂዱ። አንቺም ሂጂና ምግብና ውሃ አዘጋጅ። ለእኔ አትጨነቁ። ምን ላደርግልሽ እህት አለም? እማይጋው ስጄ እንዳልደብቅሽ ሰፈሩ ቅርብ ነው። ኋላ መውጫሽ ጠፍቶች ትወዛገቢያለሽ። አትጨነቃሽ። አሁንም እኮ እንደ ወንድም እየሸሸከኝ እየጠበከኝ ነው። መቼም የኛ ጣጣ አይለቀም፣ ማለቂያም የለው። እንደ ፈጣሪ ብድሩን ይክፈል። አንቺ ብርሃን ቶሎ በይ እንጂ ምን እየጠበቅሽ ነው? እሺ እንሂድ። እናቴ ራሽን ጠብቂ። ለእኔ አትጨነቂ ልጅ። ይልቅ አባትሽ እጅ እንዳትገቢ በተቻላችሁ መጠን ራሳችሁን ጠብቁ። እሺ ማየ፣ እዛ ጋር እንጥላለ። ራስሽን ሸፍኝና ውጭ። ፈጣሪ ከላይ ሆኖ ይጠብቅሽ ልጅ። እኔ የምልሽ ቤዛ፣ ወይ ማየ፣ አደይን ታውቂያታለሽ እንዴ? ኧረ አላውቃትም። ትናንት አደይ ስትይ የሰማሁሽ መሰለኝ። ያው ፍቅር አደይ አደይ ስትል ሰምቼ ነው እንጂ የት አውቃታለሁ ብለሽ ነው? ምን መሰለሽ? ቆንጆ መሰለች። መልኳ ነው? ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ትህትናዋ። ምን አለ የወለድኳት ልጄ እንደሷ በሆነችልኝ የምታስብል ልጅ እኮ ናት። ይሄን ያህል? አዎ ቤዛ። ወዴት ነው ቤዛ? ቡና ያልተመቹት መሰለኝ ማይ። እና ባይመቸንስ ይሄን ቡናውን አላፈላም ልትይ ነው? ምን አይነቷን ሰነፍ ነው ያመጣችሁብኝ? ቤዛ ተረጋጊ እንጂ። እማዬ በጣም ይቅርታሽ። ትንሽ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስባለሁ። እሺ በቃ ይቅርታ ማይ። ቆንጆ ቡና ነው ማፈላልሽ። እማዬ አደይ ለምደሻት ነው እንጂ እኮ ቤዛ በጣም ተተርና ጎበዝ ሰራተኛ ነች። ምን ሰራተኛ? ይቅርታ ቤዛ። አዎ ሰራተኛ። ስራሽ አይደለም እንዴ? ከዚህ በኋላ ደግሞ ይሄን ጸጉርሽን ሻሸብ አድርጊበት። እኛ ዘላለማችን አንቺ ጸጉር ስንበላ አንኖርም። እና ታዲያ ሻሽ ልሰር? አዎ ግጥም አድርገሽ ሰሪ። ስራሽ የሰራተኛ ባይሆን እንኳን አለባበስሽን አስተካክሊ፣ ጥፍርሽን ቁረጪ። ይሄ የምትቀባቢውን ነገር ደግሞ አቁሚ። ማታ የበላት እንጀራ አሁን ድረስ ሎሽሎሽ ነው እያለኝ ያለው። ጥፍርሽን ተቆረጪ። ስራውን ባቺ እንኳን እንደ ሰራተኛ ልበሽ። ምን ታጉረጠርጫለሽ? ሁ ምን አይነቱን ሰነፍ ነው ያመጣችሁብኝ? እየሰማ ነው አይደል ባርኪ? ይሄ ሁሉ ያንተ ስራ ነው። እናት እንዴት እንደምታበሻቀጠኝ ያየ ነው። ይሄ ሁሉ ያንተ ስራ ነው። ቤዛ በቃ ተረጋጊ። በጣም አማዝነው እንደዚህ ነው ያላስ። ቆይ አንቺ ማየ ምን ብለሻት ነው? አርፈሽ ስራሽን አሰሪ። አንቺ ደነዝ፣ በዚህ ጀበና አናትሽ እንዳልሽ። እስካሁን በአንቺ ምክንያት የሆንኩት ይበቃኛል። ተጨማሪ አትሁኝብኝ። ገና ምን አይተሽ አንቺ መርስ? ከወንድሜ ላይ አይንሽን እስካልነቀልሽ ድረስ መቼም አንላቀቅ። ፍቅር ቆይ ምንድን ነው አላማሽ? ምን ለማድረግ እየሞከርሽ ነው?
ይቺ ልጅ እዚህ ቤት ስትመጣ ገና ነግሬህ ነበር ባርኮት። አንተ አልሰማም ብለኸኝ ነው እንጂ ለአንተ አትሆንም። ምንም ደስ አይልም። ትሰሚያለሽ ፍቅር፣ እኔ ታላቅ ወንድምሽ ነኝ እንጂ ምን ማድረግ እንዳለብኝ ምን ማድረግ እንደሌለብኝ የምትነግሪኝ ታናሽ ወንድምሽ አይደለሁ። ስለ እኔ ምንም አይመለከትሽም። አሁንም ደጋግሜ እነግርሻለሁ፣ መስመርሽን አውቂ፣ ልክሽን አትለፊ። እንዲሁም ቤዛን በትችኝ ማገዝ ነው ያለብሽ። በሉ ረበሽኳችሁ መሰለኝ። በቃ ልሄድላችሁ። እናንተ ማሚ ሳትመጣባችሁ ቶሎ ቶሎ አውሩ። ቤዛ ስለሆነብሽ ነገር በጣም ይቅርታ፣ ግን ደግሞ ምንም አይነት አማራጭ አልነበረኝም። አንተ አይደል የምታሰድበኝ ባርኪ? ይኸው እህትም እናትም እየመጡ በየተራ ይናገሩኛል። እኔ ግን ከዚህ በላይ አልችልም። ቤዛ አንቺ ማትሲ ከሆነ የእናትሽን አድራሻ ለእኔ ስጪኝ፣ ደርሼ ልምጣ። ሂጄ ነገሮችን ላስተካክልና ወደ ቤትሽ ተመለሽ። አለበለዚያ ደግሞ እዚህ ቆያለሁ ካልሽ ያልኩሽን ነገር ማድረግ ይኖርብሻል። እንደዛ እንዴት ይሆናል? እንደዛ ካልሆነ እዚህ ቤት እድሜ ልክሽን ሰራተኛ ሆነሽ መቀመጥ ነው የምትፈልጊው? ምን ማለት ነው? ይሄ ደግሞ እዚህ ቤት ሰራተኛ ከመሆንማ እዛው እናቴ ጋር በራብ በሞት ይቀለኛል። ለምን ቤዛ እንዴ? እኔ እያለሁ እንዴት ለዚህ ትሆኛለሽ? በቃ ያልኩሽን ነገር እናርግና ሁሉም ነገር በእጃችን ስለሆነ እናትሽ ጋር ትመለሻለሽ። ነገሮችን ለማስተካከል መጀመሪያ እንሞክር። እሺ ቆይ ከዚህ በላይ ምን ማድረግ ነው ያለብኝ? እኔን እናትሽ ጋር ላኪኝና ወንድምሽንም በዛው እጅ ልጠይቀው። የሚፈልጉትን ነገር ላጣራና ከዛ ምናደርገው ይሆናል። ቆይ ለምን የምነግራችሁን አታምኑኝም? አንቺን እኮ የማመን ያለማመን ጉዳይ አይደለም። ኤላም ግዴታ ያን ነገር ማድረግ ስላለበት ነው። ደግሞ እናትሽን አስተዋውቂኝ ስልሽ ደስተኛ ሆነች ነበር ማስታወቅ የነበረብሽ። እኔ እኮ እናትሽ ጋር የምሄደው ችግራችሁን ለመፍታት ልረዳችሁ እኮ ነው። ስራዬን ጥዬ የምሄደው ለዛ አይደለም እንዴ? ነገ እኮ የማገባ ባሌ ነው ባርኪ። እንዴት ነው ሽማግሌ ሳትልክ እናቴ ጋር የሚወስድ? በዛ ላይ ደግሞ የኔና ያንተ አንድ ላይ መሆን ጥያቄ ውስጥ እየገባ ነው። ለምንድን ነው ጥያቄ ውስጥ የሚገባው? በራስሽ እርግጠኛ አይደለሽም እንዴ? የኔ እርግጠኛ መሆን ብቻ ምን ያደርጋል ባርኪ? እናት የቤታችሁን ሰራተኛ እንድታገባ የምትፈቅድልኝ ይመስላል? ስለሱንም አትጨነቂ። ለማየ እውነታውን ጊዜው ሲደርስ እነግራታለሁ። እንደዚህ ቁጣ የሚላት አዴ ስለሌለሽ ነው። እንደዛ ነው ብለህ ነው ባርኪ? አዴ የምትሰራውን ስራ በሙሉ እየሰራው ነው፣ ግን እናት አልወደዱኝም። ትንሽ ጊዜ ነው እኮ ቤዛ። አሁንም ቢሆን መሄድ ትችላለሽ። ግን ደግሞ እኔ ቀደም ልሂድና ነገሮችን ለማስተካከል ልሞክር። ከዛ በኋላ አንቺ ትሄጃለሽ። እሺ ባርኪ፣ ለማየ ላሳውቃትና እነግራለሁ። ከዛ ትሄዳለህ። በጣም ጥሩ ቤዛ። ስለዚህ ስራ ከመመለሴ በፊት ዛሬውን እጅ ያገኛቸዋል። እሺ አሳውቃለሁ ባርኪ። እሺ ብለሽ ቡናውን ትተሽ ትተቃቀፊልኛለሽ? ባርኮት ምን እያደረግክ ነው? ምን አጠፋው ማየ? ቤዛ እኮ አዝና ሲከፋት ሳይ ለአጽናናት ነው የመጣሁት። እርግጠኛ ነህ ባርኪ? አዎ ማየ። ምን ሆነሽ ነው የኔ ልጅ? ቅድም በተናገርኩሽ ነገር ከፋሽ እንዴ? አይ ማየ እንደሱ አይደለም፣ እናቴ ናፍቃኝ ነው። ወይ እኔ አፈር ልብላ። የእናት ናፍቆት ምን እንደሆነ አውቀዋለሁ። ነይ እስኪ። የኔ ልጆች አንድ ቀን ናፍቅሽን ብለውኝ አያውቁም። ነይ እንጂ ናፍቀንሻለን አያውቁም። እንዴ ማየ፣ ነይ ማለት ያው ተመሳሳይ አይደለም እንዴ? አይ አይደለም። እኔ አንድ ቀን ናፍቀሽናል ብትሉኝ አንድ ቀን አላድርም። ስለዚህ ከዚህ በኋላ ማየ ነይ ሳይሆን ናፍቀሽናል ነው የሚያመጣሽ ማለት ነው። ታዲያ ከልጅ በላይ ምን አለ ብለህ ነው ባርኮቴ? እሱስ ልክ ነሽ። አንቺን የመሰለች ጠንካራ እናት ስላለችኝ ፈጣሪ የተመሰገነ። በየትኛውም እድሜና ጾታ የሆናችሁ የትወና ተሰጥኦና ፍላጎት ያላችሁ አዲስ ለምንጀምረው ተከታታይ ድራማ ለ2 ሳምንት የሚቆይ የተዋናዮች ምልመላ እያደረግን ስለሆነ አስቀድማችሁ በእነዚህ ስልክ ቁጥሮች ቴሌግራም ላይ ፎቶ በመላክና ቀጠሮ በማስያዝ አዲስ አበባ ሰሚት 72 በሚገኘው ቢሮአችን በአካል በመገኘት ስክሪን ቴስት እንድታደርጉ ተጋብዛችኋል። ለተጨማሪ መረጃዎች በእነዚህ ስልክ ቁጥሮች ይደውሉ። 0936 00 56 56 0909 51 95 50 ስልኩ ምን አለ? አይ አያነሱም። ሲያምጣ ሃሎ ጋሼ፣ ሰላም አሉ ጋሼ? ኧረ የለም፣ መቼ ታዘዝንና የእርሶን ትእዛዝ እኮ እየጠበቅን። እንደዛ ብለዋል እንዴ ጋሼ? ይቅር ይበሉን ጋሼ፣ ኔትወርኩ እኮ እየተቆራረጠ ስላልተሰማን ነው። እሺ እሺ ጋሼ፣ ኧረ ሀሳብ አይግባዎት፣ ምን እዛ ድረስ አደራረሰን ብለው ነው።
ይሄዱ ግድ የለም ወደዚህ አይምጡ። እኛ ሁሉንም የሚያዘዙንን እንፈጥማለን። አዎ እሺ። ሃሎ ተዘጋ። ምን አሉ? ቅድም የአሸናፊ የሚባል መናጢ በስልክ ውስጥ እኛ መስለናቸው አደይን ያዙ ብለው ትእዛዝ ሰጥተዋል። ውይ ሰራልን። ይሄ መናጢ ሄደን እግሩን ሰባብረን እንጥለው የለ። ቆይ እሳቸው ናቸው ያዘዙት? አዎ በአስቸኳይ ያዟት። አሁን ታምልጣችሁና ውርድ ከራሴ ብለዋል። እንዴ ምንኛ እዚህ ቁጭ ያልነው የእሳቸውን ትእዛዝ እየጠበቅን አይደል እንዴ? አየህ በስልክ ውስጥ ያችን ትእዛዝ ስለሰማ ነው ማለት ነው። ይሄ ሴታውን አደይን እያሸሻት ያለው። የት ያሸሻታል? ግፋ ቢል እዛ በሽተኛ እናቱ ጋር ነው። በሽተኛ እናቱ ቤት ደግሞ ከጋሽ ቤት ጎን ነው፣ ቅርብ ነው። ቆይ እሺ መሄዱንስ ትሄድ። እሺ ቆይ ስልክ አለማንሳት ምን የሚሉት ነው? ምናልባት ስልኳ የማይሰራ እኮ ስልኳ ቻርጅ ዘግቶ ይሆናል። እንደዛ በሆነ ላይ እኔ በጣም ጨንቆኛል። ቆይ ምንድነው እንደዚህ የሚያስጨንቅሽ? ከዚህ ሁሉ ለምን አብረሻታለሽ? እንደዛማ እኮ አስቤ ነበረ፣ ግን ደግሞ አንተን ለማን ጥዬ ልሂድ? እኔ እኮ አንተን አንድ ቀን ባላገኝ የራከኝ ድጋሚ ማላገኝ ነው የሚመስለኝ። የኔ ቆንጆ እንደዚህማ ወደ ውቧት ትጎጂብኛለሽ። የለ ባርኪ እንዴት ነህ? ደህና ነኝ። ምን ሆናችሁ ነው ከቤት የጠፋችሁት? በሰላም? ያው ድሮም እኮ ለሊ ነበረች አደይ ብላ የምትመጣው። አሁን አደይ ስትሄድ ማን ብላ ትምጣ? ምን አዲስ ነገር አለ ባርኪ? እኛ እኮ ወደ እናንተ እየመጣን ነበር። አዲስ ነገር ያው እማዬ ቤት መታለች። የምርህ ነው? ታዲያ ቤዛ እንዴት አረካት? ቤዛ ደግሞ በአደይ ቦታ ተተክታለች። አልገባኝም። እንዴ ቆይ ቤዛ ሰራተኛ ሆነች? አዎ ቤዛ ቤት ውስጥ ሆና እማዬ ድንገት ስትመጣ አማራጭ ስላልነበረኝ እንደዛው ነው። ይሄን ነገር ያቀነባበረችው ግን ፍቅር መሆን አለባት። እና ቤዛ የቤቱ ሰራተኛ ሆነች እያልከኝ ነው? አዎ ለሊ ለጊዜው ነው። ዛሬ እጄ እናቷን አናግራትና ወደ ቤቷ ትመለሳለች። አዎ ባይሆን እሱ ጥሩ ሀሳብ ነው። በቃ ስትሄድ ንገረኝና አብረን እንሄዳለን። እንዴ አብረን እንሄዳለን ስትል ምን ለማለት ነው? ከባርኪ ጋር ነው። የቤዛ ጉዳይ እኮ እኔንም ይመለከተኛል። ያው አንቺ አይደል እንዳስተካክልልኝ ነገርሽ? አረ የላ ችግር የለውም። አንተ እዚህ ከለሊ ጋር ሁን፣ እኔ ራሴ ሄዳለሁ። ይኸውልህ አሁን እኔን ጥለኝ ሄድክ ማለት ስትመለስ እኔንም አታገኘኝም። እሺ አደይ ጋር ነው የምሄደው። አይ ለሊ ባርኪ ያው ምን ይደረጋል። አንተ ሂድና ያለውን ነገር አሳውቀኝ። እሺ የለ ቤት ማየ ስላለች ግቡና ሰላም ብሏት። በቃ እንሄዳለን። እኔም ልሂድ? አዎ እንሂድ። ምን ነው ፈራሽ እንዴ? ታዲያ ቤዛን ወደ ሰራተኛ ቀየራችኋት? እኔ ምን ልትሉኝ ነው? ያው ጓደኛዬ ነው። ሳስማማናል። እሺ በቃ እንሂድ። ይህን ያልኮ መጨነቅ የለብሽም ለሊ። እማዬ እኮ ጥሩ እናት ናት። እሺ ባርኪ። እኔ የምልህ ዴቭ እንዴት ሆነ? ያው እንሂድ ልናገኘው አይደል እንዴ? ዴቭና ሊዱ እኮ አደይ ጋር ሄደዋል። የምርህ ነው ባርኪ? አዎ ዴቭና ሊዱ አደይ ላይ መውጣት ሄደዋል። እሳይ ተመስገን። ዴቭ እኮ የሚመቸኝ ለዚህ ነበረ። ከልብ አፍቃሪ ነው። ሀይ ለሊ ማፍቀር የሚገለጸው በዚህ ነው ብለሽ ነው? ታዲያ እኔም እኮ ለመሄድ እያሰብኩኝ ነበር፣ ግን አሁን ዴቭ እዛ ነው ስትለኝ ልቤ ርፍ አለልኝ። በል በቃ እንደውላለን። ቻው። እሺ ምን ሆነሻል ለሊ? እሱ ፊት እንደዚህ አይነት ነገር ትናገሪያለሽ? ምን አልኩ? እውነቴን እኮ ነው ያወራሁት። ሲጀመሩ ሰው አደይን ተውና ማን ከቤዛ ጋር ሆናለሁ? እኛ አላልነው። ቢሆንስ ለሊ ምንም ቢሆን የዴቭን አደይን ማፍቀር እሱ ፊት እንደዚህ መናገር አልነበረብሽም። እውነቴን እኮ ነው። የለም ሲጀመር ዴቭና አደይ አንድ ላይ ነው መሆን ያለባቸው። እንደሱ የሚሆንላት ደግሞ አታገኝም። የኔ ሀሳቢ ዴቭ እንደዚህ ስትይ ቢሰማሽ ከቤታችን አይጠፋም ነበር። እንዴ ምን ሊሆን ነው ደግሞ እሱ ከቤታችን የማይጠፋው? አደይ እንድታግባቢው ሊለምንሽ። ኧረ እባክህ ወሬኛ። በል ና አሁን እንሂድ። ፈጠን በሉ። ኋላ እንጫኔ እንዳይደርሱ ቡል መምጫቸው ደርሷል። ከዚህ በይ እንዴት መፍጠን እንዴ? አይዞሽ ብርሃኔ ደከመሻል? ግድ የለም እናቴ። ኧረ ሰዎች ምንድን ነው ነጫኝ ነው?
ምን ነው ቀስ እያልሽ ብትራመጂ ጎዳሽ? ተጎድተሻል እናቴ። እኔ ድፍት ልበል። ቀስ ብለሽ ብትራመጂ ምን አለበት? በይ ስሚ አንቺ፣ እህትሽ የት ነው ያለችው? የማን እህት? የአንቺ እህት ነች። አደይ ነው ከተማ ገብታ ስትኖር እህትነቷን ሻርሽው። አደይ ያው እኛ ቤት ምን ትሰራለች ብዬ እንጂ አልሻርኳትም። ያው እህቴ አይደለች። ተይ እንጂ ተይ፣ ውሸት አያዋጣሽም። ብርሃኔ፣ አንቺ መዋሸት ጀመርሽ እንዴ? አሁን ያጫት የጌታ ልጅ ነው። እሱን ብታገባ ምን አለበት? እሷ ካገባች እኮ እኔም ያው አንቺን ጠቅልዬ 5 ልጅ አስቀፈቅፍሻለሁ። እሱ የቁም ቅዠት ነው አለልኝ። አሁን እህትሽን አንጠልጥለን ስናወጣት ማቅዠታም እንደሆነ ታውጫለሽ። እሺ አደብህን ያዝ፣ ከመንገድ ይዞር በልልኝ። አሁን በዚህ እድሜ ትምህርት እያልሽ ከምትመላለሽ እኔን አግብተሽ ግልግል ብታይ አይሻልሽም? አለልኝ። ምን አባሽ ልታመጭ ነው የምታጉረጠርጪው? አሁን ዞር በሉልኝ ከመንገዴ። ምን ትሆኚ? ማንም እንደለመድከው እኔ ብርሃን እንደዚህ ማድረግ አትችልም። እሺ ላግባሽ ባልኩኝ ባጨሁሽ ነው እንዴ እንደዚህ የምትሆኚ? ባይ ምራብ በእውነ ነው ብርሃን የምነገር ጀግናሽ መጣልሽ። ስማ አንተ ውሻ፣ ምን ሆነ ነው እኔ ጫኔ ላይ እንደዚህ ያደረግከው? ዝበል፣ ከአንተ ጋር ንግግር የለኝ። ስማ አንተ፣ እኔ በሕይወት እያለሁ ብርሃኔን ጫፏን መንካት አትችልም። ሰማለሁ። አዎ፣ ከእኔ ጋር ጉዳይ ንግግር ካለ በግልጽ ተነጋገር። በእኔና በሷ መሀል አያገባህም። ዞር በል። እንዴት ማያገባ? እንዴት ማያገባ? በቃ ቶ ይኸውልህ፣ እሱን በኋላ ዋጋውን እንሰጣለን። አሁን አደይ ላይ እንድረስባት። ና ጉድጓድ ነው የምናወጣት። ተዋልኩ። አንተ ሰው ያዋጣሽ ከሆነ ደግ አሹ፣ በቃ አንተ ወደ ቤት መሄድ ይኖርብሃል። እናንተን ለማን ጥዬ ነው የምሄደው? እኔ ያለሁ አይደል? እኔ ሸሽጋታለሁ። በል አንተ እሚጋ ሂድ፣ እንዳያስደነግጧት። እሺ በቃ ደግሞ እማዬ ጋር ደርሼ እመጣለሁ። እሺ አደራ፣ ስትመለስ ጥንቃቄ አድርጉ። በቃ ሂድ አሹ። በሉ ሂዱ። ግን አብረን ሂድ፣ አደርሳን ትመለሳለህ። ቤዛ፣ ኤላዬ መጣ እንዴ? ኤላ፣ እንደዚህ በመሆኑ በጣም ነው ማለት ነው እንዴ? ምኑ ያሳዝናል? ይሄ ስራ እኮ እኛ ስንሰራበት የቆየ ነው። ደግሞ መጥረጊያ እንዳያይዝሽ ከሆነ ስራው ላይ ልምድ ያለሽ ነው የምትመስለው።